ጎረቤታሞች የሆኑ ፊደላት እንዳሉ ታውቃላችሁ? ማለትም የአንዱ ፊደል መውጫ ከአንዱ ፊደል መውጫ ቦታ ጋር ተቀራራቢ የሆኑ ማለት ነው። ከነዚህም መካከል ላምና ቃፍ፣ ካፍና ራ ይጠቀሳሉ። እነዚህ ፊደላት ተከታትለው ሲመጡ እንዴት ነው የምናነባቸው? ፊደላት ተከታትለው ሲመጡ የመጨፍለቅ ወይም ኢድጋም የሚባል ባህሪ አለ። ስለዚህ ፊደላት ውስጥ ተመሳስለው ሲመጡ ሊሆን ይችላል ወይም በባህሪያቸው ተመሳስለው መውጫቸው የተለያየ ሊሆን ይችላል። በዚህ መልኩ ከመጡ ሶስት አይነት ህግ አለ። ሙተቃሪበይን፣ ሙተጃኒሰይን፣ ሙተማሲለይን። ዛሬ ሙተቃሪበይን ብቻ እናያለን ማለት ነው። ሁለት ፊደላቶች መውጫቸው ተቀራራቢ ሆኖ ከመጣ አንዱ ፊደል ውስጥ ከተን እንጨፈልቀዋለን ማለት ነው። ለምሳሌ ነኽሉኩም ስለሆነ እዚህ ጋር ቃፍና ካፍ መጥቷል። እነዚህ ሁለቱም ፊደላቶች መውጫቸው ተቀራራቢ ነው። የምላሳችን የውስጠኛው ክፍል ነው የሚወጡት እነዚህ ፊደላቶች። ስለዚህ ተከታትለው ከመጡ እነዚህ ሁለቱም ፊደላቶች አንዱን ውስጥ ከተን እንጨፈልቀዋለን። ነኽሉኩም ቁርአን ላይም አንዱ ላይ ምንም አይነት አናባቢ አይኖረውም ማለት ነው። ነኽሉኩም። ሌላ ምሳሌ ወረቢ ስለሆነ ላምና ራ ተከታትለው መጥቷል። እነዚህ ሁለቱም ፊደላቶች መውጫቸው ተቀራራቢ ነው ማለት ነው። ስለዚህ መውጫቸው ተቀራራቢ ከሆነ አንዱ ፊደል ከአንዱ ፊደል ጋር ጨፍልቀን እናነባዋለን ማለት ነው። ወረቢ ላምን ጨፍልቄ ወደ ራ አስገባዋለሁ ማለት ነው። ወረቢ በረፈዐሁ ስለሆነ ላምን ራ ውስጥ ጨፈለኩት ማለት ነው። በረፈዐሁ። ስለዚህ መውጫቸው ተቀራራቢ የሆኑ ፊደላቶች በባህሪያቸው ደግሞ በከፊሉ ባህሪያቸው የሚገናኙ ከሆነ በዚህ መልኩ ጨፍልቃችሁ ታነባላችሁ ማለት ነው። እነዚህ ምሳሌዎችን ተለማመዳቸው። ቀጣይ ቪዲዮ ላይ ደግሞ ሌሎች ሁለቱንም ህግጋቶች አንድ ባንድ እናያለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።